ሰላም እንዴት ናችሁ? ውድ የሀሁ አካዳሚ ቻናል ቤተሰቦች፣ ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። በኦንላይን መማር ለምትፈልጉ የቻናል ቤተሰቦች ከዚህ ታች ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉ። ቪዲዮውን ማየት ሲጀምሩ ሳብስክራይብ አድርጉ። እንዲሁም ቪዲዮውን እስከ መጨረሻው ተመልከቱት፣ በጣም ይጠቅማችኋል። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉ። እሺ፣ የቪዲዮአችን ርዕስ የሚሆነው ቃላቶችን መመስረት የሚል ይሆናል ማለት ነው። ካሁን በፊት አንድ ቪዲዮ ቃላቶችን መመስረት የሚል ሰርቼ ነበር። ዛሬ ይሄ ሁለተኛ ቪዲዮ ነው ማለት ነው። እሺ፣ ተከታተሉ። የመጀመሪያው ቃላት ይሄ ሀብል የሚል ይሆናል ማለት ነው። ይሄ ሲነበብ ሀብል ተብሎ ነው የሚነበበው። ሀብል። እሺ፣ ይሄ የመጀመሪያው ሀ ነው። ይሄ የሚቀጥለው መሀልኛው ደግሞ ብ ነው። የመጨረሻው ደግሞ ል ነው። በአንድ ላይ ሲነበብ ሀብል ተብሎ ነው የሚነበበው። ሀብል። እሺ፣ ይህን ሀብል ብለን ካነበብ የሚቀጥለው ደግሞ ይሄ ሀውልት ተብሎ ነው የሚነበበው። ሀውልት። እሺ፣ የመጀመሪያው ሀ ነው። ይሄ የሚቀጥለው ደግሞ ው ነው። እሺ፣ ይህ ው ከሆነ ይሄ ደግሞ ሶስተኛው ል ነው። የመጨረሻው ደግሞ ት ነው ማለት ነው። በአንድ ላይ ሀውልት ተብሎ ይነበባል ማለት ነው። ሀ ው ል ት። እሺ፣ ሀውልት ተብሎ ነው የሚነበበው። እሺ፣ ይሄ ደግሞ ሎሚ ተብሎ የሚነበበው። ሎሚ። ይሄ ሎሚ ብለን ነው የምናነበው ማለት ነው። ሎሚ። ይሄ ሎ ነው። ሎ ማለት የለ የመጨረሻ ፊደል ነው። ሎ ተብሎ የሚጠራው ወይም ሰባተኛ ፊደል ማለት ነው። ይሄ ደግሞ ሚ ነው። ሚ ደግሞ የመ ሶስተኛ ፊደል ሚ ተብሎ ነው የሚነበበው። በአንድ ላይ ሎ እና ሚን በአንድ ላይ ስናጋጥም ሎሚ የሚል ቃል ይሰጠናል ማለት ነው። ሎሚ። እሺ፣ ይሄ ከሆነ የሚቀጥለው ደግሞ ሚዛን ተብሎ ነው የሚነበበው። ሚ ዛ ን። እሺ፣ ይሄ ሚ ነው። ይሄ ደግሞ ዛ ነው። ይሄ ደግሞ ን ነው። በአንድ ላይ ሚ ዛ ን፣ ሚዛን የሚል ቃል እናገኛለን ማለት ነው። እሺ፣ ኤስ። ይሄ ደግሞ ይሄ ደግሞ መሰላል ተብሎ ነው የሚነበበው። መሰላል ብለን እናነበዋለን። ይሄ መ ነው። ይሄ ደግሞ ሰ ነው። ይሄ ደግሞ ላ ነው። ይሄ ል ነው። በአንድ ላይ መሰላል ተብሎ ይነበባል ማለት ነው። መሰላል ተብሎ ይነበባል። እሺ፣ መሰላል ተብሎ ይነበባል ማለት ነው። እሺ፣ ይሄ ደግሞ ይሄ ማጭድ ተብሎ የሚነበብ ማጭድ። ይሄ ማ ነው። የመሀለኛው ደግሞ ጭ ነው። ይሄ ድ ነው። በአንድ ላይ ማ ጭ ድ፣ ማጭድ ተብሎ ይነበባል ማለት ነው። ይሄ ማጭድ ተብሎ ነው የሚነበበው። ማጭድ። እሺ፣ ይሄ ደግሞ ሜትር ተብሎ ነው የሚነበበው። ሜትር። ይሄ ሜ ነው። የመ አምስተኛ ፊደል ማለት ነው። ይሄ ደግሞ ት ነው። ት ማለት ደግሞ የተ ስድስተኛ ፊደል ነች። ይሄ ደግሞ ር ነው። ርም እንዲሁ የረ ስድስተኛ ፊደል ነው ማለት ነው። በአንዴ ሲነበብ ሜትር ተብሎ ይነበባል። ሜትር ተብሎ ይነበባል ማለት ነው። እሺ፣ ይሄን ምሳር ብለን እናነባለን። ይሄ ምሳር ተብሎ ነው የሚነበበው። ይሄ የመጀመሪያው ም ነው። ይሄ ደግሞ ሳ ነው። ይሄ ደግሞ ር ነው። በአንድ ላይ ምሳር ተብሎ ይነበባል ማለት ነው። ምሳር ተብሎ ይነበባል። ይሄ ደግሞ የሚቀጥለው ሞፈር ነው። ሞፈር። ይሄ ሞ ነው። ሞ ማለት የመ የመጨረሻ ፊደል ነው። ይሄ ደግሞ ፈ ነው። ፈ ተብሎ ይነበባል። ይሄ ር ነው የመጨረሻው ማለት ነው። በአንድ ላይ ሞ ፈ ር፣ ሞፈር ተብሎ ይነበባል ማለት ነው። ሞፈር። እሺ፣ ሞፈር ብለን ካነበብ ነው። ይሄ ደግሞ ሳ ጥ ን። ይሄን ሳጥን ብለን እናነባዋለን። ሳጥን። ይሄ ሳ ነው። ይሄ ደግሞ ጥ ነው። ይሄ ደግሞ ን ነው። እሺ፣ በአንድ ላይ ሳ ጥ ን፣ ሳጥን ተብሎ ይነበባል ማለት ነው። እሺ፣ ይሄ ሬዲዮ ነው። ሬዲዮ። ይሄ ረ ነው። ይሄ ድ ነው። ይሄ ደግሞ ዮ ነው። በአንድ ላይ ሬዲዮ ተብሎ ይነበባል። ሬዲዮ ተብሎ ከተነበበ ይሄ ደግሞ ሰዓት ብለን ነው የምናነበው። ይሄ ሰ ነው። ይሄ ደግሞ አ ነው። ይሄ ት፣ በአንድ ላይ
ሰዓት። እሺ ይሄን ሰዓት ብለን እናነበዋለን ማለት ነው። ሰዓት ብለን ነው የምናነባው። ይሄን ሰዓት ብለን እናነባለን። እሺ ይሄ ደግሞ ይሄ ሱ ነው የመጀመሪያው። ይሄ ደግሞ ሪ ነው። በአንድ ላይ ሱሪ ሱሪ ተብሎ ይነበባል። ሱሪ ሱና ሪ በአንድ ላይ ሱሪ ተብሎ ይነበባል ማለት ነው። ኤስ ይሄ ደግሞ ሲና ኒ ናቸው። ይሄ ሲ የሰ ሶስተኛ ፊደል ሲሆን ኒ ደግሞ የነ ሶስተኛ ፊደል ነው። ሲና ኒን በአንድ ስናያይዛቸው ሲኒ የሚል ቃል እናገኛለን ማለት ነው። እሺ ይሄን ሲኒ ካልን ይሄ ደግሞ ስልክ ነው። ይሄ ስ ነው። ይሄ ደግሞ መሀለኛው ል ነው። የመጨረሻው ክ ነው ማለት ነው። በአንድ ላይ ስልክ። ይህ ስ ነው። ይሄ ደግሞ ል ይህ ክ በአንድ ላይ ስልክ ተብሎ ይነበባል ማለት ነው። ስልክ። ኤስ ይሄ ደግሞ ሶፋ ነው። ሶፋ ሶና ፋን በአንድ ላይ ስናያይዛቸው ሶፋ የሚል ቃል እናገኛለን ማለት ነው። ሶፋ። እሺ ሶፋ። ይሄ የሚቀጥለው ደግሞ ይሄ ሸሚዝ ተብሎ ነው የሚነበበው። ሸሚዝ ይሄ ሸ ነው። ይሄ ደግሞ ሚ ነው። ይሄ ደግሞ ዝ ነው። በአንድ ላይ ሸ ሚ ዝ ሸሚዝ የሚል ቃል እናገኛለን ማለት ነው። ይሄ ሸሚዝ ከሆነ ይሄ ደግሞ ሹካ። ይሄ ሹካ ተብሎ ይነበባል። ሹና ካን በአንድ ላይ ስናያይዛቸው ሹካ የሚል ቃል እናገኛለን ማለት ነው። ኤስ ይሄ ደግሞ ሻማ ተብሎ የሚነበበው ሻማ ሻና ማን ሻና ማን በአንድ ላይ ስናያይዘው ሻማ የሚል ቃል ነው የምናገኘው ማለት ነው። ሻማ። እሺ ይሄ የሚቀጥለው ደግሞ ቀ ሚ ስ እሺ ይሄ ቀ ነው። ይሄ ደግሞ ሚ ይሄ ስ በአንድ ላይ ቀሚስ የሚል ቃል እናገኛለን ማለት ነው። ቀሚስ። እሺ ይሄን ካልን ይሄ ደግሞ ቃሪያ ነው። ቃሪያ ይሄ መጀመሪያው ቃ ነው። ይሄ ደግሞ ር ነው። ይሄ ደግሞ ያ በአንድ ላይ ቃር ያ ቃሪያ የሚል ቃል እናገኛለን ማለት ነው። ይሄ ቃሪያ ተብሎ ይነበባል። ቃሪያ። እሺ ኤስ ይሄ ደግሞ ቅርጫት ተብሎ የሚነበበው ቅርጫት ይሄ ቅ ነው። ይሄ ደግሞ ር ነው። ይሄ ደግሞ ጫ ይሄ መጨረሻው ደግሞ ት ማለት ነው። በአንድ ላይ ቅር ጫት ቅርጫት ተብሎ ይነበባል ማለት ነው። ቅርጫት ተብሎ የሚነበበው ይሄን ቅርጫት ብለን እናነባለን። እሺ ወደሚቀጥለው ይሄ ደግሞ ቆብ ተብሎ ይነበባል። ቆብ ይሄ ቆብ ተብሎ ነው የሚነበበው። እሺ ይሄን ቆብ ካልን ይሄ ቆ ነው። ቆ ማለት የቀ የመጨረሻ ወይም ሰባተኛ ፊደል ነው። ይሄ ደግሞ ብ ነው። በአንድ ላይ ቆ ብ ቆብ ተብሎ ይነበባል ማለት ነው። እሺ ይሄ ደግሞ ቤት ነው። ቤት ይሄ ቤ ነው። ይሄ ደግሞ ት ነው። ቤና ትን በአንድ ላይ ስናያይዘው ቤት የሚል ቃል እናገኛለን። ቤት። እሺ ወደዚህ እንሂድ። ይሄ ደግሞ ብርቱካን ተብሎ የሚነበበው ብርቱካን ይሄ ብ ነው። ይሄ ደግሞ ር ነው። ይሄ ቱ ይሄ ደግሞ ካ እችን ደግሞ ን በአንድ ላይ ብ ር ቱ ካ ን እሺ ብርቱካን የሚል ቃል እናገኛለን ማለት ነው። ብርቱካን ብርቱካን የሚል ቃል አገኘን ማለት ነው። እሺ ኤስ ይሄ ደግሞ ቦርሳ ተብሎ ይነበባል። ቦርሳ ይሄ ቦርሳ ተብሎ የሚነበበው ይሄ ቦ ነው። ይሄ ደግሞ ር ነው። ይሄ መጨረሻው ደግሞ ሳ ነው። ቦ ማለት የበ የመጨረሻ ፊደል ነው። ር ደግሞ የረ ስድስተኛ ፊደል ነው ብለናል። ይሄ ደግሞ ሳ ነው። ሳ ማለት ደግሞ የሰ አራተኛ ፊደል በአንድ ላይ ቦ ር ሳ ቦርሳ የሚል ቃል እናገኛለን ማለት ነው። ቦርሳ። እሺ ይሄ ደግሞ ተራራ ተብሎ ይነበባል። ተራራ ተ ራ ራ እሺ አየው ይሄ ተ ነው። ራን እነዚህ ሁለቶች ራ ደግሞ የራ አራተኛ ፊደል ናቸው። ሁሎችም በአንድ ላይ ተራራ የሚል ቃል እናገኛለን ማለት ነው። ተራራ ተብሎ ይነበባል ማለት ነው። እሺ ኤስ ይሄ ደግሞ ቱታ ተብሎ ነው የሚነበበው። ቱታ ይሄ ቱ ነው። ይሄ ደግሞ ታ ቱ ማለት የተ ሁለተኛ ፊደል ስትሆን ታ ደግሞ የተ አራተኛ ፊደል በአንድ ላይ ሲያዙ ቱታ የሚል ቃል እናገኛለን ማለት ነው። እሺ ኤስ ይሄ ደግሞ ቲ ማ ቲ ም አየ ቲማቲም ተብሎ ነው የሚነበበው። ይሄ ቲ ነች።
ቲ ማለት የተ ሶስተኛ ፊደል ስትሆን ማ ደግሞ የመ አራተኛ ፊደል ነው ማለት ነው። ቲ ደግሞ አሁንም የተ ሶስተኛ ፊደል ነች። ም ደግሞ የመ ስድስተኛ ፊደል ነው ማለት ነው። በአንድ ሲነበብ ቲ ማ ቲ ም ቲማቲም የሚል ቃል እናገኛለን። ቲማቲም። እሺ ቲማቲም ብለን ካነበብ ይሄ ደግሞ ችግኝ ተብሎ የሚነበበው ችግኝ። እሺ ይሄ ች ነው። ይሄ ደግሞ ጊ ነው። ይሄ መጨረሻው ኝ ነው። ኝ በአንድ ላይ ች ግ ኝ። እሺ ይሄ ችግኝ ተብሎ ይነበባል ማለት ነው። ችግኝ ተብሎ ነው የሚነበበው። ይሄን ችግኝ ብለን ካነበብን እሺ ይሄ ችግኝ ብለን እናነባለን። ይሄን ቾክ ብለን እናነባዋለን። ይሄ ቾክ ተብሎ የሚነበበው ቾ ማለት የቸ መጨረሻ ፊደል ወይም ሰባተኛ ወይም እያንዳንዶች ፊደል እስከ 7 ናቸው አጠቃላይ። ስለዚህ የቾ ማለት የቸ ሰባተኛ ፊደል ነው ማለት ነው። ክ ደግሞ የከ ስድስተኛ ፊደል በአንድ ላይ ሲነበብ ቾ ክ ቾክ ተብሎ ይነበባል። ቾክ። እሺ ይሄ ደግሞ አበባ አበባ አ በ ባ። እሺ ይሄ አ ነው። ይሄ ደግሞ መሀለኛው በ ነው። ይሄ ደግሞ ባ ነው። በአንድ ላይ አ በ ባ አበባ ተብሎ ይነበባል። አበባ። እሺ ይሄ ደግሞ ኢትዮጵያ ተብሎ የሚነበበው ኢትዮጵያ። እቺ ኢ ነች። ኢ ማለት የአ ሶስተኛ ፊደል ማለት ነው። እቺ ደግሞ ት ናት። ት ማለት ደግሞ የተ ስድስተኛ ፊደል። ይሄ ዮ ነው። የየ ሰባተኛ ፊደል። እቺ ደግሞ ጵ ናት። የጰ ስድስተኛ ፊደል። ይሄ ደግሞ ያ ነች። ያ ማለት ደግሞ የየ አራተኛ ፊደል። በአንድ ሲነበብ ኢት ዮ ጵ ያ ኢትዮጵያ ተብሎ ይነበባል። ኢትዮጵያ። እሺ ይሄ ደግሞ ከበሮ ነው። ከበሮ። ይሄ ከ ነው። ይሄ ደግሞ በ ነው። ይሄ ደግሞ ሮ ነው። በአንድ ላይ ከ በ ሮ ከበሮ ተብሎ ይነበባል። እሺ ይሄን ኩራዝ ብለን እናነባዋለን። ኩራዝ። ይሄ ኩ ነው። ይሄ ደግሞ ራ ነው። ይሄ ዝ ነው። በአንድ ላይ ኩ ራ ዝ ኩራዝ ተብሎ ይነበባል። ኩራዝ። ይሄ ኩራዝ ተብሎ የሚነበበው ይሄ ኩ ነው። ይሄ ደግሞ ራ ነው። ይሄ ደግሞ ዝ በአንድ ላይ ኩራዝ ተብሎ ይነበባል ማለት ነው። ይሄ ካሮት ተብሎ የሚነበበው ካሮት። ይሄ ካ ነው። ይሄ ደግሞ ሮ ነው። ይሄ ደግሞ ት ነው። በአንድ ላይ ካሮት ተብሎ ይነበባል ማለት ነው። ካሮት ተብሎ የሚነበበው። ስለዚህ የዛሬ ቪዲዮአችን ከዚህ እናቆማለን ማለት ነው። ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። ሳብስክራይብ ያላደረጋችሁ ቤተሰቦች ደግሞ ሳብስክራይብ አድርጉ። ቪዲዮውን እስከ መጨረሻው ከተከታተላችሁት በጣም ነው የሚጠቅማችሁ ማለት ነው። በኦንላይን መማር ለምትፈልጉ የቻናል ቤተሰቦች ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።